ይህ የምነግራችሁ ታሪክ ፊልም ወይንም ልብ ወለድ አይደለም፣ የካርቴል መሪ እውነተኛ ታሪክ እንጂ። ይህ ሰው ጆአኩን ጉዝማን ሎኤራ ይባላል። ብዙዎች ኤል ቻፖ እያሉ ይጠሩታል። የአንድ ወቅት የአሜሪካን የቁም ቅዠት የነበረ አደገኛ ሰው ሲሆን ያስኮት ተገላገልኩ ስትል እያመለጣት ብዙ ዓመታትን ሌባና ፖሊስ እየተጫወተ ያስቸገረ ሰው ነው። ይህ ሰው ትውልዱ ከወደ ሜክሲኮዋ ትንሿ መንደር ላቱና ሲሆን የአውሮፓውያን አቆጣጠር በ1957 ዓ.ም ይህችን ምድር ተቀላቀላት። ኤል ቻፖ የሚለውን ቅጽል ስም ለራሱ በማውጣት ከአባቱ የወረሰውን ሕገወጥ የአደንዛዥ እጽ ዝውውር ገና በለጋ ዕድሜው አንድ ብሎ ጀመረ። አባቱ ገና በልጅነቱ ከቤት ካባረረው በኋላ የታዳጊ ምንም የሚጠጋበት ዘመድም ሆነ ስራ ስላልነበረው መፍትሄ ይሆነኛል ያለውንና አባቱ ሲያደርግ ያየውን አደንዛዥ እጽ መሸጥ እሱም ተያያዘው። ገና በ15 ዓመቱ ራሱ እጾቹን በማብቀል መሸጥ የጀመረው ቻፖ በበረሃማዋ ስፍራ ላይ አደገኛ እጾችን በመትከል ይህንን ስራ አንድ ብሎ ጀመረ። ቀስ በቀስም በሜክሲኮ አሉ የተባሉ ሌሎች ዲለሮችም ከኤል ቻፖ ጋር በጋራ የመስራት ፍላጎት እያደረባቸው ይመጣ ጀመር። በ1970ዎቹም ኤል ጋርፖማ የተሰኘን የአዘዋዋሪዎች ቡድንን ተቀላቀለ። በዚህም ቡድን ውስጥ ሳለ ባህር አቋራጭ የአደንዛዥ እጽ ዝውውር በመጀመር ለደንበኞቹ በሰዓቱ ያሉትን ያቀርብ ጀመር። በስራውም እጅግ ቁርጠኛ የነበረ ሲሆን ትንሽ ስህተት ካየም አብሮት የሚሰራውን ሰው ወደዛኛው ዓለም ከመሸኘት የማይመለስ ጨካኝ ሰው እየሆነ መጣ። በ1980ዎቹም በወቅቱ በሜክሲኮ ትልቁና ታዋቂ ወደ ነበረው የኤል ፓድሪኖ ቡድን በመቀላቀል የመርከብ ላይ ዝውውርና ሽያጭ ላይ ተመደበ። የኤል ቻፖ ስራ የነበረው ከኮሎምቢያ ወደ ሜክሲኮ ይገቡ የነበሩ አደገኛ እጾችን መቆጣጠር ሲሆን ሆኖም ግን በ1989 የቡድኑ መሪ የነበረው ጋላርዶ በፖሊሶች መያዙን ተከትሎ ኤል ቻፖ አጋጣሚውን በመጠቀም ሲናሎዋ ካርቴል የተሰኘ የራሱን አደገኛ የጋንግ ቡድን አቋቋመ። በዋናነትም አደገኛ አደንዛዥ እጹን ከካሪቢያን ሀገራት የሚያስመጣ ሲሆን እነዚህ ሀገራትም በአሜሪካ የደህንነት አባላት ከፍተኛ ቁጥጥር የሚደረግባቸውና በርካታ ዲለሮች የተያዙባቸው ቦታዎች ሲሆኑ ኤል ቻፖም ይህንን በመረዳት በከፍተኛ መጠን እነዚህን አደገኛ እጾችን ከማምጣት ይልቅ በድብቅ ማምረት ጀመረ። በተለይም ከማሪዋና ከፍተኛ ትርፍ ያገኝ ስለነበረ በተለየ ትኩረት ማምረት ጀመረ። ዋነኛው ዓላማው የነበረው ወደ አሜሪካ ማስገባት ነበርና ይህም እጅግ አደገኛና አስቸጋሪ መሆኑን በሚገባ ስለሚያውቅ በመጀመሪያ በትንሽ መጠን ብዙም ሽታ የሌላቸውን አደንዛዥ እጾችን በእሳት ማጥፊያ ሲሊንደሮች ውስጥ በመደበቅ ማስገባት የጀመረ ሲሆን እንዲህ ባለ መልኩ አነፍናፊ ውሻዎች ሳይቀር ማግኘት በማይችሉባቸው መልኩ ያስገባ ጀመር። ሆኖም ሌሎች ድራጎችን በከፍተኛ መጠን በዚህ መልኩ ማስገባት እንደማይችል በመረዳቱ ሌላ መንገድ መፈለግ ጀመረ። ይህም በሚሊዮኖች የሚቆጠር ገንዘብ ወጪ በማድረግ ኤክስፐርቶችን ቀጥሮ በሚስጥር የውስጥ ለውስጥ መተላለፊያዎችን በስውር ከመሬት በታች ማስገንባት ሲሆን እነዚህ የመሬት ስር መተላለፊያዎች የራሳቸው ኤሌክትሪክና የአየር ዝውውር የተገጠመላቸውና በቀላሉ እነዚህን አደገኛ አደንዛዥ እጾች ወደ አሜሪካ ለማስገባት ያስችላሉ። ነገር ግን በ1990 ዓመተ ምህረት የአሜሪካ የደህንነት አባላት የመጀመሪያውን የቻፖን የመሬት ስር ሚስጥራዊ ቱቦ አነፍንፈው ያገኙት ሲሆን ካገኙ በኋላ በአሰራሩና ባዩት ነገር እጅግ የተደነቁ ሲሆን ቱቦ መነሻውን ያደረገው ከኤል ቻፖ ከቀድሞ መኖሪያ ቤቱ ስር አንስቶ ነበር። ይህም በድንገተኛ አደጋ ወቅት ወደዚህ ቱቦ ገብቶ እንዲያመልጥ ታስቦ የተሰራ ሲሆን ኤል ቻፖ በሰዓቱ በዚህ ስራ ጥርሱን የነቀለበት በመሆኑ በቀላሉ ለፖሊሶች ሊያዝላቸው
አልቻለም ነበር። በድጋሚ በኖቬምበር 2010 ዓ.ም ሌላኛው ተመሳሳይ የመሬት ስር ቱቦ የተገኘ ሲሆን በሚያስገርም መልኩም አሰራራቸው ወደ መሬት እጅግ ጥልቀት ያለው በመሆኑ በራዳር ማሽን ሳይቀር የማይገኙ ነበሩ። ኤል ቻፖ በተለይም ኦቴሜሳ በተሰኘችው በሜክሲኮ አሜሪካ ድንበር ላይ በምትገኝ ስፍራ በርካታ ቁጥር ያላቸውን የመሬት ስር ቱቦችን ለመስራት ተመራጭ ያደረጋት ሲሆን ለዚህም ዋና ዋና ምክንያቶቹ ኦቴሜሳ ለትራንስፖርት አመቺ በመሆኗ ሲሆን በተለይም ወደ ሳንቲያጎ በቀላሉ ለዲለሮች ማድረስ ስለምታስችል ነው። ሌላኛው ምክንያቱ ደግሞ ቦታው በርካታ ፋብሪካዎችና የትራፊክ መጨናነቅ ያለበት ሲሆን ይህም ጩኸት የሚበዛበት አካባቢ ስለሆነ ለመሬት ስር የቱቦ ግንባታቸው አመቺ ሁኔታ ፈጥሮላቸዋል። ታዲያ ይህ ከልጅነቱ ጀምሮ በአደንዛዥ እጽ ዝውውር ዓለምን ሲያሸብር የቆየው ኤል ቻፖ በስተመጨረሻም እንደ አውሮፓውያን አቆጣጠር በ1993 በሜክሲኮ መንግስት አማካኝነት ከነማስተላለፊያ ዋሻውና ግብረ አበሮቹ ጋር በቁጥጥር ስር የዋለ ሲሆን በዚህም የ20 ዓመት እስር ቢፈረድበትም አጼ በጉልበቱ የሆነው ኤል ቻፖ ግን እጅግ ድንቅ በሚል መልኩ የገንዘቡን ኃይል በመጠቀምና የእስር ቤቱን ቁልፍ ሰዎች በገንዘብ በመደለል እስር ቤቱን እንደራሱ ቢሮ በመጠቀም የሥራ ስብሰባዎችን ሳይቀር በማድረግ ስራውን ያቀላጥፍበት ጀመር። በዚህ መሃል ግን ይህንን ሰው አጥብቃ የምትፈልገው አሜሪካን ከሜክሲኮ ጋር ባደረገችው የእስረኞች ዝውውር ስምምነት ኤል ቻፖንና መሰሎቹን ለማዘዋወር ተስማማለች። ኤል ቻፖም በሰዓቱ ይህን ሲሰማ እጣ ፈንታው ወደ አሜሪካ ተወስዶ መታሰር መሆኑ ግልጽ ስለሆነለትና ነገሮች ቀላል እንደማይሆኑለት በመገመት ከዛው ከሜክሲኮ ሳይወጣ ለማምለጥ በመወሰን ለጠባቂዎቹ 2.5 ሚሊዮን ዶላር ጉቦ በመስጠት በላውንደሪ ማሽን ውስጥ ተደብቆ ከእስር ቤቱ በማምለጥ የሚቀጥሉት 13 ዓመታት ተመሳሳይ ወንጀሎችን በመስራት ሜክሲኮንና አሜሪካን ሲበጠብጥና ያሻውን በአሻው ሰዓት ሲገድል ያሻውን በገንዘብ ሲገዛ ያሻውን ደግሞ የሲኖላ ካርቴል አባል ሲያደርግ ከቆየ በኋላ በድጋሚ በስንት ትግል ሊያዝ ችሏል። ታዲያ ወትሮውንም አጥብቃ ስትፈልገው የነበረችው አሜሪካ ይህንን ሰው ቴክሳስ በሚገኘው ኤልዲ ፕላኖ በተሰኘው እጅግ ጥብቅ እስር ቤቱ አስገብታ የወረወረችው ሲሆን ይህም እስር ቤት ለ24 ሰዓታት በካሜራ ጥብቅ ቁጥጥር በሚደረግበት አደገኛ እስር ቤት ቢሆንም ስራ ትቶ እስር ቤት መቆየት የማይዋጥለት ኤል ቻፖ ከ1 ዓመት የእስር ቆይታ በኋላ እጅግ ድንቅ በሚልና ውስብስብ በሆነ ሴራ በድጋሚ መታጠቢያ ቤት ውስጥ በሚስጥር በቆፈረው ጉድጓድና በአሰራው ቱቦ ውስጥ ያመለጠ ሲሆን በጊዜው የታሰረበት ክፍል ምንም አይነት ፀሐይም ሆነ ብርሃን የማያስገባ ጨለማ ክፍል ሲሆን መስኮት እንኳ የሌለው ጠባብ ክፍል ነበር። ታዲያ ኤል ቻፖ ከእስር ቤቱ ያመለጠው ካሜራ ባልተገጠመበት የክፍሉ የመታጠቢያ ክፍል በኩል ሲሆን ይህ እጁ ረጅም ሰው ዝግጅቱን ጨርሶ ጥሩ ጊዜ ሲጠባበቅ ከቆየ በኋላ በአንዲት ዕለት ወደ መታጠቢያ ቤቱ እንደገባ ነበር ሳይመለስ ከግማሽ ሰዓታት በላይ የቆየው። በመቆየቱ ጥርጣሬ የገባቸው ፖሊሶችም ወደ ክፍሉ ገብተው ሲመለከቱ ኤል ቻፖ በቦታው አልነበረም። ታዲያ ይህ ፊልም እንጂ እውነት የማይመስል ዜና በተሰማ በሰዓታት ውስጥ ብዙዎችን ያስገረመ ሲሆን አሜሪካውያን ደግሞ አስደንግጦ ነበር። ነገር ግን የናፈቃት ነፃነቱ እንዲሁ ብዙም አልቆየም ነበርና አጥብቃ ስትፈልገው የነበረችው ሜክሲኮ ከ1 ዓመት ቆይታ በኋላ ዳግም ለሁለተኛ ጊዜ በ2015 ዓ.ም አሳዳ የያዘችው ቢሆንም የዚህ ሰው ነገር የማይዋጥላትና በጉጉት የምትፈልገው አሜሪካ ግን እጇን በማስገባት ይህንን ሰው ከሜክሲኮ በመቀበል እንደ አውሮፓውያን አቆጣጠር በ2017 ኮሎራዶ ውስጥ በሚገኘው ኤዲኤክስ ፍሎረንስ እስር ቤት ውስጥ የዕድሜ ልክ ጽኑ እስራት ተፈርዶበት በእስር ላይ ይገኛል። ታዲያ ከስህተቱ የተማረው የአሜሪካን መንግስትም እጅግ አደገኛና መጥፎ በሆነው በዲኤክስ ፍሎረንስ እስር ቤት ያሰረችው ሲሆን ይህም እስር ቤት ታዲያ 60 ሚሊዮን ዶላር ወጪ ተደርጎበት የተሰራ ግዙፍ እስር ቤት ነው። እስር ቤቱ ታዲያ ዙሪያው ጫካ የሆነ ጥብቅ እስር ቤት ሲሆን
ሬንጅ 13 የተሰኘው የእስር ቤቱ ክፍል እጅግ አስቸጋሪና እንኳን ለመቆየት አንድ ቀን እንኳን ለማደር እጅግ አስቸጋሪ የሆነ ቦታ በመሆኑ እስረኞች ይቸገራሉ። አስቸጋሪ ያደረገው ግን እንደሚታሰበው አይነት ድብደባና ሰቆቃ ያለበት በመሆኑ ሳይሆን በቀን ለ23 ሰዓታት ያክል እጅግ ጠባብ በሆነ ከአንድ አልጋና ወንበር ውጪ የሌለበት ክፍል ውስጥ ለብቻ በጸጥታ መቆየት እጅግ ከባድ ያደርገዋል። ክፍሉ ሳውንድ ፕሩፍ በመሆኑ እስረኞች ከውስጥ ሆነው የሚናገሩት ነገር ውጪ ላለ ሰው ፈጽሞ የማይሰማ ሲሆን በእስር ቤቱ ውስጥ የሚገኙት ማንኛውም መገልገያ ዕቃዎች ለማምለጥም ሆነ ራስን ለመጉዳት የሚያመቹ አይደሉም። ምግብ የሚሰጣቸውም ለዚሁ ተብሎ በተዘጋጀ ክፍተት በኩል በመሆኑ ከማንም ጋር ንግግር እንዲያደርጉ አያስችላቸውም። በክፍላቸው ውስጥ ያለው አንድ መስታወትም የሰማይን እይታና የተወሰነ ብርሃንን ብቻ ከማሳየት ውጪ መከፈት አይችልም። በውጪም በከባድና ጠንካራ የብረት መዝጊያ የሚቆለፍባቸው ሲሆን ከግቢው ውጪም 12 ጫማ ከፍታ ባለው አጥር የተከለለ ነው። ኤልቻፖም እንዲሁ በተመሳሳይ እድል ቀንቶት ይህን ሁሉ አልፎ ከአጥር ግቢው ለመውጣት ቢችል እንኳ በዙሪያው በየተወሰነ ርቀት የሚጠብቁ ልዩ ኃይሎችና ከ60 በላይ የሚጠጉ የጦር ሄሊኮፕተሮች እጅ ላይ መውደቁ አይቀሬ ነው።